የአላህን ብርሃን በአፎቻቸው ሊያጠፉ ይፈልጋሉ። አላህ ግን ብርሃኑን መሙላት ነው ይሞላል ነው የሚለው። ስለዚህ ማጥፋት አይቻልም። በሰማይና የምድር ኃይላት ቢተባበሩ እንኳን ይህ የመጣውን ብርሃን ከላይ የመጣውን ብርሃን ማጥፋት አይቻልም በፍጹም። ይህንን እፍ ባለ ቁጥር እፍ ብለው ለማጥፋት ነው እፍ የሚሉት እነሱ፣ ግን እያነደዱት ነው ራሱ። አይታችሁ ከሆነ አንዳንዴ እፍ ስትሉ ታጠፋላችሁ አይደል? እሳትን አንዳንዴ እፍ ሲል ነፋሱ ሊያጠፋ ይችላል፣ ግን እፍ ሲል ደግሞ ያነዳል። ያልገባችሁ ነገር እሱ ነው። እኔ የምር የቲክቶክ ላይም ሆነ የሶሻል ሚዲያ ላይ እስልምናን የሚዛለፉ እንትን የሚሉ ሰዎች እስልምና ምንድነው ብሎ ጥያቄ እንዲጠይቁ ነው የሚያደርጉት እንጂ ወደኋላ አያጠፉትም። የዋሰ ማለት ነው። ብዙ ሰዎች እስልምና ላይ የሚሰሩ ሰዎች፣ ክርስቲያኖች የነበሩ ሰዎች በአሁኑ ሰዓት እርግፍ አድርገው ነው የተዉት። እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለች? አላህ ይጨምርልህ። እኔ ብሰልም ወንድሜ ብትሆን የሙስሊም ወንድሜ አብረን ጀነት ብንገባ ምናምን በጣም ነው ደስ የሚለኝ ወላሂ፣ አላህ በሚያውቀው ጥሩ ነገር ስለምመኝልህ። እኔ ለእናቴም እንዳልኳት ታውቃለህ፣ አንድ ጥያቄ ልጠይቅሽ አልኳት። ምን አለች? አንድ በጣም የምትወጂውን ሰው አልኳት። ምንድነው በጣም የምትወጂውን ሰው አልኳት። በጣም የምትወጂውን በቃ አለ ብዬ የምወደውን ሰው የምትወጂውን ሰው በጣም የምትወጂውን ነገር አትሰጪውም ወይስ ትሰጪዋለሽ ብዬ ጥያቄ ያቀረብኩላት። ከዛ እሰጠዋለሁ አለች። እኔ ደግሞ በጣም የምወደው ነገር እስልምናዬን ነው፣ በጣም የምወደው ደግሞ አንቺን ነው። በቃ ልሰጥሽ የምችለው ነገር ይህን ብቻ ነው ምናምን ስላት፣ ማን አየው ከሞት በኋላ ህይወት ማን አይቶት ነው ምናምን ማለት ጀመረች። በቃ አሪፍ ጥያቄ ነው የጠየቅሽኝ አልኳት። አስቢው አልኳት። አላይክ ቻርጅ ሆኖ ስፐርመን ሴልና ኤክሴል ፈርቲላይዝ ተደርጎ እናትና አባትሽ ፈርቲላይዝ አድርገው ወደዚህ ዓለም ስትመጪ ያ ያመጣሽ አምላክ አስቢው አልኩሽ። የለሽም ነበረ። እኔን ደግሞ አስቢኝ አልኳት። አልነበርኩም፣ በቃ ነን ኤግዚስታንስ ነበርኩኝ። በቃ ይህንን ነገር እያየሽ ሞቶ ስለመቀስቀስና ከሞት በኋላ ህይወት፣ የትንሣኤ ቀን፣ የፍርድ ቀን የሚባል ነገር ማመን በጣም ቀላል ነው አልኳት። እስቲ ያን ወደ ኋላ የነበረው ዝም ብለሽ አስቢው፣ አልነበርኩም ብለሽ አስቢውና ወደ መኖር መምጣትሽ ራሱ ስታስቢው አይገርምሽም አልኳት። እንደው እኔ ራሴ አስቢ፣ ሌላው ነገር ተይው፣ በቃ ነን ኤግዚስታንስ እኮ ነበርኩ። በቃ ከአብራክሽ ተገኘቼ እንደው ፈጣሪ ይህንን ነገር አላህ እንደው ይህንን ነገር ማስገኘቱ ካለመኖር ወደ መኖር ማምጣቱ እንደው ይህ እንደው እሱ አይገርምም? ግን ከትንሣኤ ይልቅ ትንሣኤ እኮ በጣም ቀላል ነገር ነው አልኳት። ሞቶ መቀስቀስ የሚባለው ነገር ለሱ በጣም ቀላል ነገር ነው አልኳት። ገረማት ሁላ ምናምን ነገርና አንዳንድ ጊዜ እኛንም ተረዳን ስሜታችንን። የምር እኔ ጃቢር ምናምን ነገር የምር ምናወራ የማሸነፍና የመሸነፍ ራሳችንን የማተለቅና አንተን ደግሞ የማዋረድ ራሳችንን አዋቂ አድርገን ሌላው ማይም ማድረግ አይደለም። የምር ሌላ እኔ የምመኝልህ ነገር አንድ በጣም የምታከብረውን ሰው ሁል ጊዜ የምትመኝ አላህ ነው የሚጨርሰው። የልብን የውስጥን ከአላህ ጋር ነው የሚጨርሰው። ግን እኔ እስልምናን እመኝልሃለሁ። የምር ለመናገር ከአላህ ጋር ለዝንተ ዓለም ተቆራርጠ ማየት አልፈልግም። ኩፍርና ሽርክ ከአላህ ጋር ለዝንተ ዓለም ያቆራርጣል። ያ ጀማ እዚህ የምታዳምጡ ክርስቲያኖችም ካላችሁ ማለት ነው። ከዛ ተንጠልጥላችሁ ከእሳት ጉድጓድ አፋፍ ወጥታችሁ ላኢላሃ ኢለላህ የሚለውን ገመድ ይዛችሁ ተንጠልጥላችሁ እንድትወጡ እንፈልጋለን። ይሄ ነው ምኞታችን። ሌላ ምንም ነገር እንትን የለውም። ከበስተኋላ ምንም ተልእኮ የለውም። ፖለቲካል አጀንዳ የለንም። የኢኮኖሚ አጀንዳ የለንም። እንቅልፋችንን እያጣን ጊዜያችንን እየሰዋን የቤተሰባችንን ጊዜ መስዋዕት አድርገን የምንመጣው ባለን ጊዜ ግን የምንመጣው እዚህ እናንተ ጋር የምንገኘው ሌላ አንድና አንድ ነው። ያቺን ገመዷን ተንጠልጥላችሁ እንድትወጡ ነው። በቃ አንተ እኮ ራስ እስቲ ቤሪያዬ እስቲ አንድ ሰው ራሱ ባጠገብ ያለ ዘመድ ወይም የምታውቀው ሰው አልጋ ላይ ሆኖ ሲያቃስት ብታየው እንደው ያስችላል? ቁጭ ብለህ ታስታምመዋለህ? ህመሙን ትችለዋለህ? አብረህ ውስጥ የሚሰማ ስሜት ጥሩ ነው። ቤሪያ በነገራችን ላይ አሁን እኔ በጣም ዩኒቴሪያን ክርስቲያን ሆኜ ብጸና እናንተ የምትነግሩኝ ነገር ወይዲ በደንብ እንድፈትሽውና ቁርአንን አሁን ቁርአን ፊት ለፊት አለና እኔ አባቴ እጄ ላይ ነው የሞተው። እነሱ ኦርቶዶክስ ናቸው፣ እኔ ዩኒቴሪያን ነኝ። ከቤት ተገለልኩኝ። ተመለስ አለኝ። ግን ሲታመሙ አይደለም ምን ግን ሲታመሙ ይሄ ህመም ሰው ሲያቃስት አሞት ሲያሳቀሰት በጣም ልክ እንደዚህ ማለት ነው። ለኛው ምንድነው እኔ ስለ ገሃነም ሳስብ ስለ ጀሃነም ሳስብ ከአላህ ጋር መቆራረጥ የሚባለው ነገር ሳስብ ለሰው ልጆች እንደዚህ ነው የሚሰማኝ ስሜት ፊሊንጉ ማለት ነው። አላህ አደራ ያለን
ዳዋ በሶስት ነገር ነው። በሀቅ እቺ ልጨርስልህ አንዴ። እሺ ልጨርስልህ፣ ሰከንድ ናት በቃ ሁለት ሰከንድ ናት ምናምን። በሶስት ነገር አደራ ብሎናል አላህ። አንደኛው በሀቅ አደራ የተባባሉት አለ። ሁለተኛ በትዕግስት አደራ የተባባሉት አለ። ሶስተኛው እና መጨረሻ ሌላ ሱራ ላይ ደግሞ በማዘን አደራ የተባባሉት አለ። በማዘን እኔ ስለማዝንልህ ነው እኔ እዚህ ጋር ማወራ፣ ሌላ ምንም ዓላማም የለኝም። አሁን ማውራት ትችላለህ ኢንሻአላህ። የሚገርም ነገር ወይዲ አሁን እዝነት ላልከው በጣም አትራራም ላልከው በጣም ነው እኔ ሰዎች አንድ አምላክን እንዲረዱ የምፈልገውና አሁን አንዳንድ ሰዎች በጣም እንትን ሲሉኝ እኔ እኮ አለመረዳት ፈልጌ አይደለም እኮ ግን ነገሮችን የማይበት መንገድ ነው። እኔ አሁን እጄ ላይ ነው የመጨረሻው ህቀታውን አባቴ እጄ ላይ ነው እና እስከ መጨረሻው ህቀታ ዩኒቨርሲቲ ነበር። ከዩኒቨርሲቲ መጥቼ ነው የሞተው እጄ ላይና ምንድነው ተመለስ አለኝ። እኔ አልመለስም ማለት ነው። ከቀበርኩት 6 ዓመት በኋላ ከዛ ብራዘሮች ምናምን አንተ የሞተ ምናምን እኔ አልመለስም፣ በቃ አምላክ አንድ ነው። አሁን እሱን ወደዛ ሲገባ ነው እምቢ ያልኩ ሰው አሁን የሆነ ሰው መጥቶ አንተ ስትነግረኝ በደንብ ፈልጬ በቃ አንድን ነገር ረግጦ ለመውጣት መስመሩን ትቶ ለመውጣት እንደሌላው አይደለም። አሁን ሰዎች በሚዲያ ላይ እንደሚያዩት አይደለም እኔ ማየው እና ሁልጊዜ አሁን ብዙ ጊዜ ላለው ያንተንና የጃንደው እናንተ ያያችሁበትን መንገድ አይቼ እውነትን መዝኜ ተረድቼ ጨብጬው ለክቼው ሲገባኝ እሆናለሁ። ግን አሁን ምፈትሽበት ማይበት ፐርስፔክቲቭ አለ። እነዛ ነገሮች እንደው ወይድም አንተ ተናግረኸው ላይሆን ይችላል፣ ጃም መክሮኝ ላይሆን ይችላል፣ የተለያዩ ወንድሞች ብለውኝ ላይሆን ይችላል። ምንድነው እውነት በሯንና መገለጧን ከሰጠችኝ ያን ጊዜ ወይ ባለሁበት በረታለሁ ወይ ደግሞ ሽፍት አደርጋለሁ። እስከዛ ጊዜ ምንድነው በቆምኩበት ቆሜ ደግሞ አንድ መልአክ አንድ ነው እስከዛሬ በተረዳሁት መጽሐፍ አስተማረኝ ኢየሱስ ፍጡር ነው። በዛ መንገድ ደግሞ እየተራመድኩኝ ነገሮችን እፈትሻለሁ። ለማንኛውም ብቸኛው ፈጣሪ ባርካችሁ። በዚህ ልክ በዚህ አይነት መንገድ የሚገርም ነገር እኔ የመጀመሪያው አሁን እናንተ ይሄን ያህል ወደ እናንተም ልመጣ ውይይት መድረኮችን ትከፍታላችሁ። በብቸኝነት ነው እኔ ብዙ ጊዜ ያሳለፍኩት እና የዛኛው ጋር ያለውን ነገር ሳስብ እናንተ ጋር በጣም ነው የሚገርም እና ለማንኛውም ፈጣሪ ይባርካችሁ። ያንን ለማለት ጥሩ ጊዜ ነበር ነው። ጊዜ ስጠው እንዳልኩ የሚያስቸኩል ምንም ነገር የለም። ስሜት የሚባሉ ነገሮች 4 ማዕዘኖች አሉት። አንተ ታውቀዋለህ መቼም በሳይኮሎጂ ስሜት የሚባሉት ወይም ደግሞ ኢሞሽን የሚባለው 4 ማዕዘኖች አሉት። ደስታና ሐዘን፣ ፍቅርና ጥላቻ አለ። ከነዚህ ከአራቱ ወጥተህ ራሽናል ሆነ የምትወስነው ምክንያታዊ ሆነ የምትወስነው ውሳኔ ጥሩ ነው ራሱ ማለት ነው። ዲሲሽን ሜኪንግ ፕሮሰስ የሚባለው ነገር መሄድ ያለበት ራሽናል ሆነ ነው፣ ኢሞሽናል ሆነ አይደለም። ያ ደግሞ ምን ይፈልጋል? ጊዜ ይፈልጋል። አንተ መሆን ያለብህ አግሬሲቭ ሳይሆን ሰርተንሲቭ ነው መሆን ያለብህ። ሰርተንሲቭ ማለት ብዙ አስበው ከዛ በኋላ የሚወስኑ ናቸው። አግሬሲቭ ሰዎች ደግሞ ቶሎ ወስነው ከወሰኑ በኋላ ማሰብ የሚጀምሩ ናቸው። ሁለቱ በጣም ልዩነት አለ። እኔ አንተ ጋር ማየው ነገር አግሬሲቭነት አይደለም ማየው፣ ሰርተንሲቭነት ነው ማየው። ራሽናል ነህ አብዛኛው ነገር፣ ኢሞሽናል አይደለህም። እና ጊዜ ስጠው። ምንም ያጣደፍ ነገር የለም። ደግሞ አላህም ይረዳል። በዚህ አጋጣሚ ውስጥ የሆነ ነገር ቢከሰት ከእሱ ጋር እንዴት ነው በምን አይነት ሂሳብ ነው የሚያስብ ማለት እንደ ሰው አይደለም። እኛ ነን ጀጅ እያደረገን ያለነው ሰውም ማለት ነው ጀጅ የምናደርገው እንጂ አሁን በምን አይነት ሁኔታ ውስጥ እንዳለ ያለበት ሁኔታ በደንብ አድርጎ ያውቃል። ሁሉን አዋቂ ነው እሱ። አላህ ከሪም፣ እሱ ቸር ነው። አላህ አሊም ነው፣ እሱ ሁሉ ነገር አዋቂ ነው። አላህ ሐኪም ነው፣ እሱ ደግሞ ሁሉ ነገር ጥበበኛ ነው። እና አብሽር፣ እኔ ጨርሻለሁ።